ጌቶቼ በፊታችሁ ሞገስን አግኝቼ ከሆነ ባካችሁ አትለፉኛል። እስኪ አቤቱ በሉ አትለፉኝ። አይገርምም? ትልቅ ጸሎት እኮ ነው እግዚአብሔርን አትለፈኝ ማለት። እግዚአብሔርን አትለፈኝ ማለት ትልቅ ጸሎት ነው በእውነት። ቤተ መቅደስ የምንጸልየው ቢጠፋን እንኳን እኮ ቆመን ቦታው የሱ እንደሆነ ካወቅን የመምሪያ አድባር ዛፍ ስር የተገለጠው እግዚአብሔር ዛሬ በዛፉ አምሳል በሆነች በቤተ ክርስቲያን እንደሚመጣ እንደሚወርድ ካወቅን ምንም በጸለይ ቢከብደን እኮ አትለፈኝ ማለት አንድ ጸሎት እኮ ነው። አትለፉኝ ሞገስ አግኝቼ ከሆነ አትለፉኝ። ሞገስ ባይኖረንም አይለፈን ብሎ መሰላችሁ። መዓቱ አይመልስም ፍቅሩ ካልመለሰ። የእግዚአብሔር ፍቅሩ ካልመለሰን ካላስተካከለን በፍጹም መዓቱ ሊመልሰን አይችልም። እንዴት ብሎስ ጭምር መዓቱን ለመድ ነው እንደምታዩት። ቁጣውንም ጎርፉንም በሽታውንም ወረሽኙንም ለመድ ነው መዓቱን። አሁን ምናልባት አዲስ ሊሆንብን የሚችለው ለኛ ፍቅሩ ነው። እንደ አዲስ ልንቀምሰው ልናጣጥመው የሚያስፈልገን ነገር እሱ ነው። ሊያክመንም ሊያርመንም ሊያስተካከለንም የሚችለው ነገር በፍጹም ጳውሎስ በጠበቀው አላገኘውም። እንደ እንግዳን ያገኘው። ናትናኤልንም ተመልከቱት፣ እንደ እንግዳን የሆነበት ከናዝሬት መልካም ነገር ሊወጣ ይችላልን ብሎ ነው የጠየቀውን ያልኳችሁ። እውነት ነው። ናዝሬት የድሆች ከተማ ናት። ድሆች ከሆኑት ባለጸጋ ሰዎች ከሚገፏቸው ሌላውን ሰው ሊያቀርብ የሚችል ሰው ሊወጣ ይችላልን ብሎ ጠየቀ። ያልተጠበቀ ነገር ነው። አብርሃምም ያልተጠበቀ ነገር ነው ያደረገለት እግዚአብሔር። ለዛ ነው ቅዱስ ጳውሎስ የዕብራውያን መልእክቱ ላይ አንዳንዶች ባለማወቅ እንግዶችን እንቀበላለን ብለው እግዚአብሔርን ተቀብለዋልና ይላል። ልክ ነው። እንግዳ መቀበል ክብር አለው። ክርስቲያኖች ዛሬ ደጃችን ላይ ያንኳኳ የሚለምኑትንና የሚማጸኑትን የማናውቃቸውን ሰዎች እውነት ብንችል ምን አለ ደጃችንን ከፍተን ብናስገባቸው። ቤታችን ባናስገባ ግቢያችን ቢቀመጡ፣ የምንበላውን ቢበሉ የምንጠጣውን ቢጠጡ ምን ችግር አለበት? እውነት በጣም ነው የምናሳዝነው። እማንበላውን ለምን ለሰው እንሰጣለን? እማንጠጣውን ለምን ለሰው እንሰጣለን? እንዴ ወንጌል እኮ እንደዚህ አላስተማረችንም። የእውነቴን ነው የምነግራችሁ። በፍጹም ስንደግስ እንኳን ብድራቱን ሊመልስ ለማይችል ሰው ነው ጠርተን እንድናበላ የሚያዘን። በፍጹም ምክንያቱም ብድርህን ሊመልስ ለሚችል ሰው ብትቀልበውማ የተሻለ ድግስ ደግሶ አንተንም ባለዳ ያደርጋል። ድሆችን ግን ብታበላቸው ሰተው ሊሄዱት የሚችሉት አንድ ያለቻቸው ሀብት የክርስቶስ ስም እግዚአብሔር ነው። እግዚአብሔር ይስጥህ ይላሉ። ማን ይስጥህ? እግዚአብሔር ይስጥህ። እውነት ይሄ እኮ ወንጌል ተኑሯል። ደግሞ የሐዋርያት ሥራ ላይ ጌቶች አትለፉኝ ያላችሁን ገንዘብ ስጡኛል እና ምንም ገንዘብ የላቸውም ሐዋርያት ክርስቶስን ሲከተሉ ሁሉን ትተው ነው የሄዱት። አያችሁ የአብርሃም ልጆች ናቸው። አብርሃም ሁሉን ጥሎ አይደል የወጣው? ሐዋርያትም ሁሉን ጥለውት ነው የሄዱት። በቃ ገንዘብ የላቸው ምን የላቸው፣ ለጀርባቸው እራፊ ጨርቅና የሚመረኮዟት በትር ነው ያለችው። ምንም ነገር የላቸው። ከሁሉም በላይ የሚሆን ግን ስም አላቸው። እሱም የክርስቶስን። ገንዘብ ስጠን ሲሉት የለኝም ገንዘብ ግን አለ በናዝሬቱ በኢየሱስ ክርስቶስም ተነስተ ተመላለስ አለው። ቀጥ ብሎ ነው የተመላለሰው። ከገንዘብ በላይ የሆነን ስም ይሰጣሉ። ነዳያን፣ እንግዶች፣ የማናውቃቸው ማለት እኒህ ናቸው። ያልጠበቅነውን ሲሳይ የሚሰጡ ማለት ነው። አብርሃም እንዲህ አድርጎ ነው እግዚአብሔርን የተቀበለው። ሮጠ፣ ተመረኮዘ፣ ወደቀ። እንዲህ አብርሃምን እንደዚሁ ታሪኩን ስናመጣው ቀላል መሰለ እንጂ እኮ በጣም ባለጸጋ ሽማግሌ እኮ ነው። ረጅም ዓመት የኖረ እንግዳ ለመቀበል ያለው ፍጥነት አይገርማችሁም? እየሮጠ ሄዶ ከግራቸው ተደፋ ባልበላ አንጀቱ። ጌቶቼ በፊታችሁ ሞገስን አግኝቼ ከሆነ ባካችሁ አትለፉኛል። እስኪ አቤቱ በሉ አትለፉኝ። አይገርምም? ትልቅ ጸሎት እኮ ነው እግዚአብሔርን አትለፈኝ ማለት። እግዚአብሔርን አትለፈኝ ማለት ትልቅ ጸሎት ነው በእውነት። ቤተ መቅደስ የምንጸልየው ቢጠፋን እንኳን እኮ ቆመን ቦታው የሱ እንደሆነ ካወቅን የመምሪያ አድባር ዛፍ ስር የተገለጠው እግዚአብሔር ዛሬ በዛፉ አምሳል በሆነች በቤተ ክርስቲያን እንደሚመጣ እንደሚወርድ ካወቅን ምንም በጸለይ ቢከብደን እኮ አትለፈኝ ማለት አንድ ጸሎት እኮ ነው። አትለፉኝ ሞገስ አግኝቼ ከሆነ አትለፉኝ። ሞገስ ባይኖረንም አይለፈን ብሎ መለመን ነው። ለእግራችሁ ውሃ ላምጣል ልጠባችሁ አለ። እሺ እንደወደድክ አርጋሉት። አብርሃም ውሃ አምጥቶ አጠበ። ምን ለማለት ተፈልጎ ይመስላችኋል? ክርስቶስ በመስቀል ከመሰቀሉ አስቀድሞ በዛች የሐሙስ ምሽት እራት ላይ ስጋውን ደሙን ቆርሶ ከመስጠቱ አስቀድሞ በእራፊ ጨርቅ ወገቡን ታጥቆ የደቀ መዛሙርቱን እግር ቁጭ ብሎ ዝቅ ብሎ ምን አርጓል? አጥቧል። በደንብ አርጎ ተመልከቱ። አብርሃም ግን ከደቀ መዛሙርቱ በለጠ። አይደንግም? ክርስቶስ እግራቸውን አጥቦ ከጨረሰ በኋላ ሁሉም በጣም ተገርመው ነበር። በተለይ ቅዱስ ጴጥሮስ። እሱማ ገና ሳይታጠብ ራሱ እኔ በአንተ እጅ ምን አላረግም ብሎ ነበር።
አልታጠብም ብሎ እኮ ነበር። ግን ክብሩን ሲነግረው ካልታጠብክ ድል ፈንታ የለህም ሲለው እግሬን ብቻ ሳይሆን መላ ሰውነቴን እጠበኛል። አይ እግሩን የታጠበ ይበቃዋል አለ። እግሩን አጠበው። ከዛ በኋላ አለቀ። አብርሃም አይገርምም? የሐዋርያትን እግር ዝቅ ብሎ ያጠበውን የሱን እግር ነው ያጠበው። የደቀ መዛሙርቱን እንኳን ክብር ከፍ ያለ ክብር ያለው ነው አብርሃም። የጌታውን እግር ዝቅ ብሎ ነው ያጠበው። ምን አይነት መታደል እንደሆነ አስቡት። መውጣት ብቻ አይደለም ከእግዚአብሔር ጋር የሚያገናኛችሁ፣ መላቀቅ ብቻ አይደለም። ያለ ትህትናም በፍጹም እግዚአብሔር ልታገኙት አትችሉ። ዝቅ ማለት ማንን ጎዳው? እውነቴን እኮ ነው የምላችሁ። አብዛኞቻችን ትህትናን መኖርን ትህትናን መላበስን አላስኖር ያለ ዓለም ላይ ስለሆነን እኮ ነው እርግፍ አድርገን መተውን የመረጥነው። ግን ማንን ጎዳ? እውነት ዝቅ ብሎ እግርን ማጠብን፣ ዝቅ ብሎ መታዘዝን። ሊያውም ቤተክርስቲያን ውስጥ ያለ ሰው በጣም ነው የሚገርማችሁ። በጣም እኮ ቀላል ነገር ነበረ። ከትህትና ትንሹ ነገር እሱ ነበረ፣ መታዘዝን ማለት ነው። አብርሃም ዝቅ ብሎ እግራቸውን አጠበ እና ሊቁ አምብሮስ ምን ይላል መሰላችሁ? ሰው የሌላውን እግር ዝቅ ብሎ የሚያጥበው በሌላው እግር ላይ ያለውን ቆሻሻ ለማጽዳት ሳይሆን በሱ ላይ ያለውን እድፍ ለማንጻት ነው ይላል። እየሰማችሁ ነው? አብርሃም ዝቅ ብሎ የጌቶቹን እግር ሲያጥብ እነሱ ደግሞ እሱ ባላወቀ የራሱን በደል ያጥቡለት ነበር። ትህትና ዋጋዋች ናት። ማን ከኛ መካከል ዝቅ ብሎ ሌላውን ለማገልገል የሚፈልጋል? ማን ዝቅ ብሎ ከኛ መካከል ሌላውን ለመታዘዝ የሚፈልጋል? እውነት እንዲህ አይነቱ የታደለ ጸጋ ያለው ሰው ዝቅ በማለቱ ሌላውን እየጠቀመ ሳይሆን ማንን ነው መልሶ የሚጠቅመው? ራሱን ነው በደሉን የሚያነጻው። ከእግዚአብሔር ፊት ያለንን ሸክም እንዲቀልልን ትፈልጋላችሁ? የሌሎቹን ሸክም እናቅልልላቸው። ልባችን ላይ ቂም ያዝንባቸው፣ በቀል ያዝንባቸው፣ ተሸክመናቸው ምንዞራቸው ብዙ ሰዎች አሉ። ሰውነታቸው እኛ ውስጥ አይሁን እንጂ እዚህ ውስጥ የተሸከምነው ሰው የለም? እዚህ ውስጥም የተሸከምነው ሰው አለ። እስኪ ሁሉንም እናውጣቸው። እነሱን ስታወጣ አንተ እኮ ነው የምትነጻው፣ ታውቃለህ? እነሱን ይቅር ስትል አንተ እኮ ነው ይቅር የምትባለው። አብርሃም እግራቸውን አጠበ። እባካችሁ ግቡ ብሎ የተናገረው አብርሃም እግራቸውን አጥቦ ሲጨርስ ተመልሶ እየሮጠ ለሚስቱ ነገራት። እባክሽ በሶስት መስፈሪያ ዱቄት ሰልቂና አንድን ጎቻ ጋግሪላቸዋል። ሶስቱን ጎቻ አንድ መሆኑ እውነት ነው፣ የምስጢረ ሥላሴ ትምህርት ነው። ሶስት ሲሆኑ አንድ፣ አንድም ሲሆኑ ስንት ስለሆኑ? ሶስት ስለሆኑ። ቅዱስ ቄርሎስ ግን ምን ይላል? በሶስት እንጎቻ አንድ፣ በሶስት መስፈሪያ ዱቄት አንድ እንጎቻ ጋግሪ ማለት ሶስቱ መስፈሪያ የተባሉት እምነት፣ ተስፋና ፍቅር ናቸው ይላል። እስኪ እምነት በሉ። ከዛስ በእነዚህ ሶስቱ የተለወሰ ምግባር የሚበላ ነገር ይኖራችሁ ማለት ነው። እግዚአብሔርን በእምነታችሁ ብቻ አታገልግሉት፣ ተስፋም ይኖራችሁ። በተስፋችሁ ብቻ አታገለግሉት፣ ደግሞ ምንም ጭምር ይኖራችሁ፣ ፍቅርም ይኖራችሁ ጭምር ማለት ነው። እነዚህ ሶስቱ የተስማሙለት ሰው ለእግዚአብሔር እንደሚበላ እንጀራ ነው። ለእግዚአብሔር እንደሚጠጣ እንደሚያረካ መጠጥም ጭምር። እንጎቻ ጋገሩ። ያንን ሲያረግ ደግሞ ለዛኛው ሎሌው ደግሞ ከፍሪዳዎቹ መካከል አንዱን ስበህ አምጣና አርደህ አቅርብላቸዋል። ታረደ፣ ቀረበላቸው። ቅድስት ሥላሴ በአብርሃም ፊት እንደሚበሉ ይመስሉ ነበር ይላሉ ሊቃውንተ ቤተ ክርስቲያን። እሱም ያልበላ ስለሆነ እየበሉ እንዲበላ፣ ነገር ግን በእነሱ ሰም በእሳት ፊት ሲቀልጥ እንደሚቀልጥ እህሉም ከፊት ለፊታቸው ይቀልጥ ነበረ። አብርሃምን ፈልገው ነው የመጡት እንጂ እንጀራውን ፈልገው አልመጡም ነበር። እሱን ወዳጃቸውን ፈልገው ነው እንጂ የተገኙት የሚያቀርበውን ምግብ ፈልገውት አይደለም። ዛሬም ክርስቲያኖች አትርሱ፣ እናንተን ነው እንጂ ሌላውን ነገር እግዚአብሔር መጀመሪያ አይፈልግም። ከናንተ በኋላ ነው ሌላው ነገር የሚመጣው። ከኛ በኋላ አቀረቡ፣ አስተናገዱ። ከዛ በኋላ እግዚአብሔር ስራውን ጀመረው። ወጥቶ ለተቀበለው እግሩን ላጠበለት ያለውን ላቀረበለት ለአብርሃም አሁን ደግሞ እግዚአብሔር መልስ መስጠት ጀመረ። እግዚአብሔር እንዲህ አምላክ ነው። ስንወጣለት ክፉ ከማይስማማው ነገር ስንለይለት፣ በትህትና ሆነን ዝቅ ስንልለት፣ ያለንን ነገር ይህ ነው ያለን ብለን ስንሰጠው ያኔ እሱ ደግሞ መሙላትና መስራት ይጀምራል። ምን አለው? ለመጪው ዓመት ስመጣ ወይም በቀጣይ ዓመት ስገኝ ልጅ ትወልዳለህ አለ። ማን ነገረው? ልጅ የለኝም ብሎ አብርሃም ከእግዚአብሔር ፊት አንዲትም ቅሬታ አላሰማም። ዛሬ እኮ ያለን ክርስቲያኖች ከእግዚአብሔር ፊት የማናሰማው ምን ቅሬታ አለ? እስቲ እንዲያውም ይገኝ። አሁን እውነት እግዚአብሔር እንደ እንግዳኛ ቤት ቢገኝ እና እንንከባከበዋለን? እሱ መሆኑን ስናውቅ ራሱ ጥያቄያችንን የምንጀምረው መጀመሪያ እኔ ጉዳይ ይለቅ ብለን። አብርሃም ማድረግ ያለበትን ነገር በሙሉ አረገ። እግዚአብሔር ከዛ በኋላ
እሱ ሊነግረው ያልፈለገውን በልቡ ጓዳ ያለውን ነገር ደግሞ እያወጣ መናገር ጀመረ። ለዛ ነው ሊቃውንት አሁንም መልሰው ወደ አብርሃም ድንኳን ይመልሱናል። በአብርሃም ድንኳን ውስጥ የነበረችው ሳራ አብርሃም በእግዚአብሔር ፊት ያልተናገረው የልቡ ምስጢር ነው። በአብርሃም ድንኳን በውጭ የነበረው አብርሃም ደግሞ ለእግዚአብሔር ያወራለት ነገር ነው። ለእግዚአብሔር መስማት ያለበትን መሆን ያለብንን ነገር ስንሆንለት ለኛ የሚያስፈልገን መስጠት ይጀምራል። ዛሬ የምንፈልገውን ከእግዚአብሔር ያጣነው እኮ እኛም ለእግዚአብሔር እንደሚፈልገው ስላልሆንለት። እውነታው እንደዛ ነው። ልጅ እሰጥሃለሁ፣ ለሚመጣው ዓመት ልጅ ይኖርሃል አለ። ከውስጥ ሆና እንደሰማችሁት ባለቤቱ ሳቀች እና ለምን ትስቂያለሽ አለ። ከዛም በኋላ የወለደችው ልጅ ይስሐቅ የተባለው ይስሐቅ ሲባል ሁሌም መሳቋን በእግዚአብሔር ፊት እያስታወሰች ያንን ልጅ የእግዚአብሔር እንደሆነ እንድታቀው ለማድረግ ነው። ነገር ግን እኛ የትምህርታችን ዋናው አስኳል አድርጌ ቁጥር 14 ላይ ነገርኳችሁ ነገር ነው። ሳራ ትወልጃለሽ የሚባለው ንግግር አብርሃምም ጭምር ሲሰማ ምንድን ነበር ያሉት? እሷም በሴቶች ልማድ እንደቀረባት አብርሃምም እንዳረጀ ተናገረች። እና ራሱ እግዚአብሔር ለነሱ ነው በእውኑ ለእግዚአብሔር የሚሳነው ነገር የለምን አለን ብሎ የጠየቃቸው። እቺን ንግግር ክርስቲያኖች ከዚህ ውጪ ሌላ ቦታ ታውቃታላችሁ? ገብርኤል ሲለው አልሰማችሁ? አረሳችሁት እንዴ? ቅዱስ ገብርኤልም እኮ ብሏታል እቺን ንግግር አይደል እንዴ? ለእመቤታችን ሲያበስራትና ሲናገራት ለእግዚአብሔር የሚሳነው ነገር አለን ብሎ አልተናገረም? ተናግሯል። አያችሁት? የአብርሃም ድንኳን አይደለም ማለት ነው። ታሪኩ ስለሷ ነው የሚያወራው። የመምሪያ አድባር ዛፍ መስቀሉ ነው። ሶስቱ አረጋውያን አብ ወልድ መንፈስ ቅዱስ ነው። ሳራ ትሰናዳበት የነበረው አብርሃም ከውጭ ሆኖ እግዚአብሔርን ይጠባበቅበት የነበረው ድንኳን እመብርሃን ናት። አብ የመረጣት ወልድ ያደረባት መንፈስ ቅዱስ የቀደሳት ለዚህች አይነቱ ሙሽራ ነው አብርሃም ሲንጎዳጎድ የነበረው። አብርሃም ሲደክም የነበረው ለሷ ነበር። ጌቶቼ ግቡልኝ ሲል የነበረው የአዳም ጩኸት ነው። ውረድ ተወለድ አድነን ሲሉ የነቢያት የነበሩት ጩኸቶች በሙሉ ናቸው። እግዚአብሔርም ወረደ። ሊያርፍበት የፈለገው ድንኳን የአብርሃም ድንኳን መሆኑ የእመቤታችን ሰውነቷ ነው። ለዛ ነው ቅዱስ ቄርሎስ ምን ይላል መሰላችሁ? እግዚአብሔር ከሰማያት ወርዶ እዛ ዛፍ ስር የታየው ድንኳን ውስጥ ለመግባት እንዳይመስላችሁ። እግዚአብሔር የሚያርፍበትና እግዚአብሔር የሚኖርበት ቦታ መልካም ልብ ነው ይላል። ምን ልብ ነው? መልካም ልብ ነው። ታዲያ ረሳችሁት? አባ ሕርያቆስ ምን እንዳለ? እግዚአብሔር በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተ፣ እንዳንቺ አላገኘም፣ ያንቺን መዓዛ ደምግባትሽን ወደደ ይላል። እግዚአብሔር ያርፍባት ዘንድ እሷን የመረጣት ሰውነቷን ብቻ አይቶትና ንጽህናዋን ቅድስናዋን ተመልክቶት በውስጧ ያለውን ገንዘብ አይቶ ነው። የአብርሃም ድንኳን ናት እሱ። በእውኑ ለእግዚአብሔር የሚሳነው ነገር እንደሌለ ልንገራችሁ። አብርሃምን ማን ለማሰብና የእግዚአብሔር ሕዝብ ይሆናል ብሎ ማን ያስበዋል? ጣዖተኛ እኮ ነበር፣ ክፉ ሰሪ ነበር። ግን አብርሃምን የተመረጠ ሕዝብ አረገ። ሌሎችንም ተመልከቷቸው። ማን ጳውሎስን ምርጥ ዕቃ ይሆናል ብሎ ያስበዋል? ማንም፣ እግዚአብሔር ብቻ ነው። ማን እመቤታችንን የአምላክ እናት ልትሆን ብለው ያሰባት ሰው አለ? ማን ብቻ ነው ያሰባት? እግዚአብሔር ካሰባት በኋላ ግን ፍጥረት በኋላ አልዘነጋትም። ይሄው እስካሁን ድረስ ወደፊትም ጭምር ብጽዕት እያሏት ይኖራሉ እመቤታችን። በእውኑ ለእግዚአብሔር እውነት ነው የሚሳነው ነገር የለም። ሰው ሊሆንባት የመረጣት አዳራሽ እሷ ናት። አብርሃም ሲናገር የነበረው እግዚአብሔርም ለአብርሃም ሊያሳምነው የፈለገው ለምንድን ነው? ለኔ የሚሳነኝ ነገር የለም፣ ሰው ሆኜ ላድርበት የመረጥኩት ያንተ ደጅ ነው ሊል። ክርስቲያኖች ለእግዚአብሔር የሚሳነው ነገር እንደሌለ የምታምኑ ከሆናችሁ እኛም ውስጥ ሊያድር የሚፈልግ አምላክ እንደሆነ አትዘንጉት። ብዙዎቻችን ተስፋ ቆርጠናል። በቃ ስራችን፣ ኃጢአታችን፣ ነውራችን እያወቅን የምንሰራው በደላችን በስቶብን እግዚአብሔር እንደማይፈልገንና ሌላ እንደሚፈልግ የምንመስል ሰዎች አለን። በፍጹም ለእግዚአብሔር የሚሳነው ነገር የለም። እኛንም ከነ ችግራችን አስተካክሎን ምርጥ ቃል ያደረገን የሚችል አምላክ ነው። የአብርሃም ታሪክ ሁሌ ከዚህ በኋላ ሲያቃጭልባችሁ አብርሃም እንግዳ መቀበሉን ስታስታውሱ ለእግዚአብሔር የሚሳነው ነገር እንደሌለና ያ እንግዳ እናንተም ሰውነትና ቤታችሁ ለማረፍ የሚፈልግ እግዚአብሔር መሆኑን አምናችሁ መስተካከል የምንችልበትን ሕይወት እንዲሰጣችሁ ሁላችንም መለመን አለብን። የሰማነውን በልቡናችን ሰሌዳ ይጻፍልን፣ በጎደለው በሊቃውንቱ የሚታረም ይሁን። ወስብሐት ለእግዚአብሔር።